በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበራችሁና የተወደዳችሁ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። ለክርስቲያን ሁሉ ለኦርቶዶክሳውያን ሁሉ የሚያስፈራ 3 ቀናቶች አሉ። ይህም አንደኛው ነፍስ ከሥጋ የምትለይበት ቀን፣ ያቺ ቀን እንዴት አለች ትሁን? ሁለተኛው ነፍስ ከእግዚአብሔር ፊት ለፍርድ የምትቆምበት ቀን፣ ያቺ ቀን አስፈሪ ናት። ሦስተኛ እግዚአብሔር አምላካችን ፍርድ የሚሰጥበት ቀን ታላቅ ቀናቶች ናቸው። ይህ ቀን ክርስቲያን የሆነ ሁሉ በሥላሴ ስም የተጠመቀ ሁሉ መርሳት የለበትም። ሰው ልብስ ሳይለብስ በሰው ፊት መቆም አይችልም። ከቆመ ያሳፍረዋል፣ ያዋርደዋል። ነፍስም ከእግዚአብሔር ዘንድ ራቆቷ እንዳትቆም እግዚአብሔር ባዘው መንገድ መጓዝ ይኖርብናል። በመጾም በመጸለይ ትሩፋት በመስራት እንዲሁ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን በመቀበል ልንኖር ያስፈልገናል። ወደድንም ጠላንም ይህ ቀን አይቀርም። ክርስቲያኖች ዘመኑ እንደምታዩት እንደምሰሙት የድፍረት ዘመን ነው። የእኛ አካሄዳችን ሁሉ ከእግዚአብሔር ጋር ማድረግ አለብን ማለት ነው።